መጠቀም ከፈለጋችሁ ይሄ ልጅ እስከመጨረሻው አዳምጡት። ቪዲዮውንም ለጓደኞቻችሁ ላኩላቸው፣ ይጠቅማቸዋል። እውነት በቀን አንዴ እንኳን ሰላም ለኪ የማንል ኦርቶዶክሳን በጣም ተሸጉደናል። ብዙ ነገር እያመለጠን ነው። እንዴ ዲያቆናት ለምንድን ነው ይሄንን ያልነገራችሁ? በጣም ብዙ ዲያቆናት ሰላም ለኪና ዲያቆን ማለት እንዲህ ናቸው። ጓደኛዬ እየነገረኝ ነበር ባለፈው ከጅብ አድነዋለች። በጅብ ተከበው ሌሊት ለማገልገል ሰዓታት እየሄዱ በጅብ ተከበው ሰላም ለኪ በውስጡ ይደግማልና ጅቦቹ በራሳቸው ጊዜ ሄዱ። ታምናላችሁ? መብራን የሰላም ለኪ ጸሎት ረድኤቷ ከጅብ አፋድነዋለች። እባካችሁ ሰላም ለኪ ልንጠቀምበት። በቃል ለመያዝ 5 መስመር ምናምን ናት። በጣም አጭር ናት። እቺን ደጋግሞ በየቀኑ ማለት የብዙ ህይወት በረከት። ፈተና ቢገጥማችሁ ቢጨንቃችሁ ያቺን ደጋግሞ ባትሱ። ያው እንግዲህ እንደሰማችሁት ነው። እኔ ስለ ሰላም ለኪ ጥቅም ገና የዛሬ ስንት ወር ምናምን ነግሬያችኋለሁ አይደል? ስለዚህ አሁንም ቢሆን ሰላም ለኪን ተጠቀሙባት። የእውነት የምሬን ነው የምነግራችሁ። ተጠቅማችኋል። የትም ቦታ ስኬዱ ሰላም ለኪ በሉ፣ ታገኙታላችሁ ጥቅሙ። እወዳችኋለሁ። ቤቱን ፎሎ አድርጉ፣ ሼር አድርጉት።